መሳተፍ አለበት ብዬ ነው ማስበው እንደኔ። መቆፈር ጀምሮ ቅድመ ዝግጅት አድርገናል። አሁን ደግሞ ለመትከል ተዘጋጅተናል። የወረዳ 8 ነዋሪዎች በሙሉ ተስፋን አልቀል እንደ ለሚ ኩራ ክፍለ ከተማ ወረዳ 8 ወጣት ከቅድመ ዝግጅቶች ጀምረን በርካታ ስራዎችን ስናከናውን መቆየታችን ይታወቃል። የአረንጓዴ አሻራ መርሃ ግብሩ የተሳካ እንዲሆን ከጉድጓድ ቁፋሮ ቦታ ከማመቻቸት ጀምሮ በርካታ ስራዎችን ስናከናውን መቆየታችን ይታወቃል። ለአንድ ጀንበር አረንጓዴ አሻራ ደግሞ ስኬታማና ውጤታማ የሆነ ስራ እንዲከናወን ሀገራችን በዓለም መድረክ ላይ ከፍ ብላ የምትታይበትን የአረንጓዴ አሻራ የተሳካ እንዲሆን እኛ ወጣቶች የበኩላችን ሚና ለመወጣት ተዘጋጅተናል። አመሰግናለሁ። ሁሉም ሰው ተስፋን በመትከል የነገን ህይወት መዝራት ይኖርበታል። እሺ፣ ስሜ ቤቴሌም አሰግድ እባላለሁ። የዚህ የአልታድ ቀጠና ነዋሪ ነኝ። እንደሚታወቀው ከዚህ ቀደም በሁሉም አቅጣጫ ላይ ነዋሪው በነፍስ ወከፍ ወጥቶ የጉድጓድ ቁፋሮ ፕሮግራምን አካሂዷል። አሁን ደግሞ ተስፋ እንትከል በሚለው መርሃ ግብር ላይ ነገ 800 ሚሊዮን ችግኞችን እንደ ሀገር እንተክላለን። ያው ሁሉም ቀድሞ ጉድጓዶችን በየአካባቢው ቀድሞ ጉድጓዶችን የማስተካከልና ተክሎች እንዲተከሉ ቀጣይ ተስፋን ምንሰንቅበት መርሃ ግብር እንዲሆን እያደረገ ያለው ጥረት መልካም ነው ብዬ አስባለሁ። ሁሉም የወረዳችን ነዋሪዎች በዚህ ተስፋ እንትከል በሚለው መርሃ ግብር ላይ አጠቃላይ መንግስታችን ካለውም በላይ ጭምር መትከል መቻል ማለት ቢተክሉ ብዬ ማለት በራሴ እንዲተክሉ ብዬ አስባለሁ። ምክንያቱም ተስፋ እንትከል ከመሪ ቃሉ ስንነሳ ነገን ተስፋን የምናደርገውን ነገር ነው። ጥቅም አለው። ችግኝ አድጎ ነገ ምን ሊያደርግልን እንደሚችል ሁላችንም እናውቃለን እና ችግኝ መተከልና ማደግ መንከባከብ የተከልነውን ችግኝ ደግሞ እንዲሁም መንከባከብ እንዳለብን መረዳት፣ በዛኑ ልክ ውሃ ማጠጣት፣ በተለያዩ መርሃ ግብሮች ላይ መሳተፍ፣ ነዋሪው በነፍስ ወከፍ መሳተፍ አለበት ብዬ ነው ማስበው እንደኔ ማለት ነው። ከዚህ በፊትም የተለያዩ ችግኞችን የተከልን ሲሆን በዚህ ዓመትም በርካታ ችግኞችን ለመትከል ተዘጋጅተናል። እንደ ወረዳችን ከዚህ ቀደም በርካታ የችግኝ አይነቶችን የጥላ፣ የፍሬ፣ የፍራፍሬና የውበት ችግኞች የተተከሉ ሲሆን በዚህ ዓመትም በርካታ ችግኞችን ለማህበረሰብ ሁሉም ንቅናቄ አድርጎ በነገው ዕለት በርካታ ችግኞችን ለመትከል ተዘጋጅተናል። ለዚህም ማንኛውም ማህበረሰብ ወጥቶ የአረንጓዴ አሻራ ተሳታፊ እንዲሆን ጥሪያችንን እናስተላልፋለን። አመሰግናለሁ። ገነት ተፈራ እባላለሁ። ከወረዳ 8 አልታድ ቀጠና። ቅድመ ዝግጅቱ በጣም ከበፊቱ የተሻለ ነው። በዚህ ላይ በተጨማሪ ደግሞ ከምርጫችን ጋርም አብሮ የሚሄድ ስለሆነ ለወደፊቱም መሰረት እየጣለ የሚሄድ ነው ብዬ አስባለሁ። ለቅድመ ዝግጅቱ ሴቶችን እያደራጀው ነው ጠርቻለሁ። ለነገ በጠቅላላ ወተን በነቂስ እንድንተክል ቃል አስገብቼ መጥቻለሁ። ከባለፉት ዓመታት ጋር ለየት ያለብኝ ነገር አሁን በፊት የምንተክለው ወይ ጽድ ምናምን ነው። አሁን የሚበሉ ነገሮችን እንደ መንጎ፣ እንደ አቮካዶ፣ ሙዝ ምን በቃ የፍሩት ነገሮችን እንተክላለን። ለወደፊት ሁላችንም በነቂስ ወተን አንድ ለአንድ የአረንጓዴ አሻራችንን አስቀምጠን እንድንመለስ ከዛ በላይ ደግሞ እንድንንከባከብ ውሃ እንድናጠጣ እንድናስተካክል ሁሉ ነገር በሚል ማሻራ አስቀምጣለሁ። ቅድመ ዝግጅቱ ያው ከቅድመ ዝግጅቱ ከጉድጓድ ከመቆፈር ጀምሮ ቅድመ ዝግጅት አድርገናል። አሁን ደግሞ ሰዎቻችንን በመቀስቀስ መተን እዚህ ችግኝ ጉድጓድ በመቆፈር ህዝቡን በማስተባበር ስንሰየት የሚለው ነገር ምንድነው? ህዝቡን በነቂስ ወጥቶ እየጠበቀ ነው ያለን የነገውን የመትከሉን ችግኙን የመትከል ሰው በነቂስ በመጠባበቅ ላይ ነው ያለው። ኑ እንትከል ነው የተቆፈረውን ጉድጓድ ነገ ችግኙን በመትከል አብረን አስተዋጽኦ እናድርግ በማለት ለህብረተሰቡ መልዕክት አስተላልፍ እያስተባበሩ የወረዳ 8 ነዋሪዎች በአጠቃላይ እንዳልታድ ቀጠና ብቻ ሳይሆን እንዳጠቃላይ ኑ ተስፋ እንትከል። ሁላችሁም የወረዳ 8 ነዋሪዎች ኑ ተስፋን እንትከል። ኑ ተስፋ እንትከል። አንድ ላይ